ብሮከር ከመምረጣችሁ በፊት ይህንን ቪዲዮ ማየት አለባችሁ። የምትጠቀሙትን ብሮከር ምን አይነት እንደሆነ በዚሁ ቪዲዮ አሳያችኋል። በእርግጠኝነት የሆነ ጊዜ ስለሚጠቅማችሁ ይህን ቪዲዮ ሴቭ አድርጉት እና ደግሞ አካውንት እየተጎዳ ስለሆነ ኮፒ ሊንክ እያደረጋችሁ እዩት። ብሮከር ጀነራሊ በሁለት ይከፈላሉ። ፉል ሰርቪስ እና ዲስካውንት ብሮከርስ ይባላሉ። ፉል ሰርቪስ የምንላቸው እንደ ስማቸው ፉል ሰርቪስ ነው የሚሰጡት። ከብሮከሬጁ በተጨማሪ አድቫይዘሪ፣ የማማከር አገልግሎት እና ገንዘባችሁንም ማኔጅ ያደርጉላችኋል። ይሄ ማለት ለምሳሌ አንድ አሴት ላይ ሎንግ ፖዚሽን መግባት ከፈለጋችሁ ያዋጣል አያዋጣም የሚለውን ነገር ይነግሯችኋል፣ ያማክሯችኋል፣ ኤቭሪቲንግ ማለት ነው። ኢቭን ብሮከሮቹ ለእናንተ ብቻ የሆነ ጠበቆች ያሉበት፣ ፋይናንስ ሰዎች ያሉበት በጣም ትልቅ የሆነ ቲም ለብቻችሁ ይመደብላቸዋል። ፉል ሰርቪስን የሚጠቀሙት በጣም ብዙ ቢሊዮን ዶላር የሚያንቀሳቅሱ ግለሰቦች፣ ባንኮች፣ መንግስታት እና ኢንስቲትዩሽኖች የመሳሰሉት ናቸው። ዲስካውንት የምንላቸው ብሮከሮች ደግሞ ሪቴል ላይ ፎከስ ያደረገ ነው። እነዚህ ኤክስኪዩሽን ብቻ ነው ሃንድል የሚያደርጉት። ይሄ ማለት ማማከር የለ ምን የለ ኤክስኪዩት ብቻ ነው የምታደርጉት ማለት ነው ኦርደራችሁ ከነዚህ ጋር። ሁሉም ሰው እንግዲህ አሁን ላይ የሚጠቀመው እነዚህ ነው። እነዚህ ከትንሽ ገንዘብ ጀምሮ እስከ ሚሊዮን ዶላሮች ድረስ ማንቀሳቀስ ይችላሉ። ያኛው እንግዲህ አጠቃላይ ፉል ኢሜጅ ነው። ነገር ግን ጠለቅ ብለን ስገባ ብሮከር ሜን የሆኑ ሁለት ካታጎሪዎች አሉት። እነዚህ ወሳኝ ናቸው። የመጀመሪያው እንግዲህ ዲሊንግ ዴስክ ወይም ደግሞ ቢ ቡክ ብሮከር ይባላል። ሁለተኛው ደግሞ ኖ ዲሊንግ ዴስክ ወይም ደግሞ ኤ ቡክ ብሮከር ይባላል። የሁለቱ ልዩነትና እናንተ የቱን እየተጠቀማችሁ እንደሆነ ላሳያችሁ። የሁለቱ ልዩነት የእናንተን ትሬዶች ወደ ሪል ማርኬቱ ይወስዳሉ ወይስ አይወስድም የሚለው ላይ ነው። ከዚህ በፊት እንዳየነው አንዳንድ ብሮከሮች የእናንተን ትሬዶች ወደ ሪል ማርኬቱ ወይም ደግሞ ወደ ኤክስቼንጅ አይወስዱትም። ፕሮፊት ካደረጋችሁ ከኪሳቸው ይከፍሏቸዋል። ሉዝ ካደረጋችሁ ደግሞ የእናንተ ገንዘብ ወደ እነሱ ኪስ ነው እንጂ የሚሄደው ወደ ማርኬቱ አይሄድም። ይሄ ማለት እናንተ ሉዝ ስታደርጉ ብሮከሩ ዊን ያደርጋል፣ እናንተ ዊን ስታደርጉ ደግሞ ብሮከሩ ሉዝ ያደርጋል ማለት ነው። እነዚህ ቢቡክ ብሮከር የምንላቸው ወይም ደግሞ ዲሊንግ ዴስክ ብሮከርስ የምንላቸው ናቸው። እነማን ናቸው እነዚህ ብሮከሮች ካላቸው፣ እነዚህን የሚጠቀሙ በሙሉ ቢቡክ ብሮከር ነው የምንላቸው ወይም ደግሞ ሲኤፍዲ የምንላቸው ፕላትፎርሞች ማለት ነው። እነዚህ ብሮከሮች እንግዲህ ማርኬት ሜከር ናቸው። ማርኬት ሜከር ናቸው ማለት ሊኩዲቲ ፕሮቫይድ እያደረጉ ሳይሆን ቻርቱን እራሳቸው ናቸው የሚስሉት። ማለትም ከትክክለኛው ቻርት ኮፒ ያደርጉና ለእናንተ ሴንቴቲክ የሆነ ቻርት ነው የሚስሉላችሁ ማለት ነው። እሱ ነው ትሬድ የምታደርጉት እንጂ የእናንተ ትሬድ ወደ ትክክለኛው ማርኬት የማይሄድም፣ ወደ ትክክለኛው ኦርደር ቡክ ላይም ሄዶ አይመዘገብም። እዚህን ጊዜ ደግሞ ቅድም እንዳልኳቸው እናንተ ዊን ስታደርጉ እነሱ ሉዝ ስለሚያደርጉ ኮንፍሊክት ኦፍ ኢንተረስት ስላሉ ይሄንን ሜክ የሚያደርጉትን ቻርት ማኒፕሌት ያደርጉታል ማለት ነው። ለዚህ ነው እንግዲህ በጣም ከፍተኛ የሆነ ሬጉሌሽን የሚያስፈልጋቸው። እንደዛም ሆኖ ማኒፕሌሽኑ የማይቀር ነገር። ሌላኛው ደግሞ ኖ ዲሊንግ ዴስክ ወይም ደግሞ ኤ ቡክ ብሮከር የምንላቸው ናቸው። እነዚህ እንግዲህ እንደ ትክክለኛ ብሮከር ነው አክት የሚያደርጉት። አንድ ትሬድ ተከፍቶ ኦርደራችሁ ቀጥታ ወደ ዋና ኤክስቼንጅ ወይም ደግሞ ኦርደር ቡክ ነው የሚሄደው። እነሱ ትሬዶቻችሁ ፕሮሰስ ስላደረጉ ብቻ ኮሚሽን ብቻ ነው የሚከፈላቸው። ኤ ቡክ ብሮከሮች እንግዲህ የእናንተን ትሬዶች ወደ ኤክስቼንጁ ለማስተላለፍ የሚጠቀሙ ሶስት ዋና ስታንዳርዶች አሉ። እነዛም ኢሲኤን፣ ሃይብሪድ እና ኤስቲፒ ማለት ፈልጎ ነው እዚህ ጋር። ኢሲኤን ኤሌክትሮኒክ ኮሚኒኬሽን ኔትወርክስ ነው። ኤስቲፒ ስትሬት ትሩ ፕሮሰስ ነው። ሃይብሪድ ደግሞ የሁለቱ አንድ ላይ ነው ማለት ነው። የኤቡክ ብሮከርስ ፕላትፎርሞች የትኞቹ ናቸው ካላችሁ እንግዲህ እዚህ ጋር የምታዩት ናቸው። አንድ ዋና ልዩነት ዲሊንግ ዴስክ ወይም ደግሞ ቢቡክ ብሮከር የምንላቸው ሲኤፍዲ ብሮከሮች ብቻ ናቸው። ኖ ዲሊንግ ዴስክ ወይም ደግሞ ኤቡክ ብሮከር የምንላቸው ፊውቸርስ፣ ኦፕሽን፣ ስዋፕ ሁሉን ነገር አንድ የሚያደርጉት እነዚህ ናቸው። ከዚህ በተጨማሪ እንግዲህ ፕራይም ኦፍ ፕራይም